የኔውድ ወን ከጠጣው በኋላ ብርጭቆ ነው ራስ ያደርሳል። አረ አልቸኩልም። ጠጣ፣ ችግር የለው ጠጣ። ዋው ተመስገን። ይሄ ሼባ በቀላሉ ይሄን ይጠጣልኛል ብዬ አስቤ አላውቅም። ቻው እንግዲህ ከዚህ በኋላ ለቅሶ መዘጋጀት ልጀምር። ቢያንስ ከ5 ደቂቃ በኋላ እንደሆነ መሞት አይቀርም። የኔውድ ምስት ዋው እንዴት ደስ ይላል። ቅዝቅዝ ያለ አንጀት ነው የሚረካው። እውነት የእውነት በነገራችን ላይ ካላስቸገርኩሽ ትልግኛለሽ። በቃ የውሃ ጎርፍ ወስደሃል። ይበቃሃል። አለ ጨዋታ። በቃሽ፣ አረፍ በል። እኔ ልውጣለሁ። እንዴት ሆነ? አረ ንገሪኝ። እስቲ ገምት። እኔ በጣም ተጨንቄያለሁ። የምገምትበት ሰዓት የለኝም። ንገሪኝ። በድል ተጠናቋል። እኔ አላምንሽም ሉላ። አለማመን ተውና ይልቅ ለለቅሶ ገብን ጠበቅ አድርግ። አሁን ምን ብዬ ላለቅስ ነው? የሚስቴ ባል። ዝም በል፣ ሰዓት ቀባጥር ሰው እንዳይሰማ። ሉላዬ ምን ላድርግ? ደስታዬን መቆጣጠር አቅቶኝ እኮ ነው። ለደስታው እንደርስበታለን። ይልቃውን ልክ እንደተጎዳ ሰው ስብርብር ነው ማለት ያለብን። አዎ መጎዳት ብቻ ስብርብር ኩምሽሽ ማለት ነው እንጂ። አዎ ደግሞ ረስተው እንዳትቀባጥር። የእህቴ ባል ነው የሞተው። እሺ የእህቴ ባል ያይገባውም ነበር። ጥሩ ሰው ነበር። የእህቴ ባል ወይኔ ለእኔ አድርገው የእህቴ ባል። አዎ በቃ በዚህ መንገድ ነው የምንቀጥለው። አሁን እኔ ብርጭቆ ይልጣ። ምንም ማለት ፍንጭመት የለብንም። አዎ እኔ ደግሞ ምስጋና በህይወትና በነፍስ መካከል ሲያጣጥር ሊያው የኔ ቆንጆ ከዚህ በኋላ የኔና የኔ ብቻ ልትነኝ ነው። አጅሬው ተዘረረልኛል። ዋው ይህን ቀን እንዴት በጉጉት ጠብቆ እንደነበር አታውቅም። በመጨረሻም ተሳካ። አረ ደይሟል መሰለኝ። ይህማ ለአንዴና ለመጨረሻ ጊዜ ተገላግሏል። አሁን ዜናውን ልንገራት። ምንም ፍንጭ መተው የለብኝ። ያቺን በጣም ይሏ ስታውቅ የሆነ ነገር መጎንጎኑ አይቀርም መቼ። ሉላዬ ሰውየው ምን ሞቶልሻል? አትቀልድ። በዚህ ፍጥነት እንዴት? ምን አውቃለሁ። ለነገሩ ዋናው መሞቱ ነው። መድኃኒቱ በዚህ ፍጥነት እንደሚገል ታውቃለህ? ሞቱ ከላይ የተጻፈለትን ሰው መቼም ጎትተን አናስቀርም። እንጃ የሆነ የሚያስጨንቅ ነገር አለው። ምን ነው ሲሞት ጊዜ ደበረሽ እንዴ? ምንድን ነው የሚደበረኝ? ከጠበቅነው በላይ መፍጠኑ ነው እንጂ በሞቱማ እንደኔ የተደሰተም የለ። ሳይሽ ግን ምንም ደስ ያለሽ አትመስልም። ምን ሆነሃል? እንዴት ደስ አይለኝም? ምን ያክል ሰልችቶኝ እንደነበር እኮ አንተ ታውቃለህ። ታዲያ ደስ እንዳለው ሰው ወገብሽን ጠበቅ አድርገሽ ለቅሶ እንደመቅመቅ አድርገዋ መድመቅ አለበት እኮ። እና ማልቀስ ልጀምር እንዴ? ኧረ ቆይ ተረጋጊ እንዴ። ለቅሶ አይደል እንዴ? የት ሄድብናል? ቀስ ብለን ተረጋግተን ግበልተን ጀምረዋለን። የት ሄዳል? እና እዚህ ቤት ውስጥ እንደፈለግልን ነውና በትክክል በገላሽ ላይ እንዳሻኝ የማዝበት ቀን ደርሷል። ለዛውም ከሰልስት ጀምሮ ነው። እሺ ቆንጆ፣ ግን ሻው ምንድን ነው የምናደርገው? የምናደርገውንም አላሳይሽ። እኔ አንድ መፍትሄ አለኝ።
በስመ አብ። ሰው ግን ሬሳ ሲሆን እንዴት ነው የሚያስፈራው? ችግር የለውም ሬሳ እኮ ነው፣ አትጨነቂ። እስክንቀብረው ድረስ። እሺ ቆይ ምንድን ነው ሀሳብ? ሬሳውን በስርዓት እንደተኛ አስመስለን ውስጥ አስገብተን እናስተኘዋለን። ከዛ ሚጣ ጋር ትሄጂና ቁርስ እንድታቀርብና ምስጋና እንድትቀሰቅሰው ታደርጊያለሽ። ከዛስ? ከዛማ የሞቱን መርዶ የምንሰማው ከሚጣ ነው። ኦኬ፣ ስለዚህ እኛ እንዳላወቀ ነው የምንሆነው ማለት ነው። በጣም ልክ ነሽ፣ በጣም ትክክል። ከዛ በኋላ በዓለም ላይ እንደኛም ክው ብሎ የሚደነግጥ ሰው አይኖርም። እሺ በቃ ይህ ነገር እናስተካክለው ይሻላል። ሬሳ እንደዚህ ሬሳ ሊሆን ይላል። በቃ ስሚኝማ ሚጣ፣ እየሰማሁሽ ነው። ኧረ ተይ ተይ ሚጣ፣ ይሄ እንደዚህ አትሁንብኝ። የራስሽን ቅሌት ለመሸፈን ስትይ ያለ ስሜ ስም አሰጠሽኝ አይደለ? ሌባ አስባልሽ። ሚጣ ደግሞ በሳትና ልጅ ስለነበረ ነው። ደግሞ ቦርሳሽ ውስጥ አምጪ ካላስገባሽ ማን ያስገባዋል ብዬ ላስብ። ራስሽ ነሽ የከተሽው። ልክ አይደለሽም ሚጣ። ግን ደግሞ በተፈጠረው ነገር ካዘንሽብኝ ይቅርታ። ዋው ደስ ይላል። እንዳንቺ አይነት ባለጌ ሰዎች ይቅርታ የሚባለውን ቃል ያውቃሉ ብዬ አላስብም ነበር። እኔ ባለጌ አይደለሁም። በነገራችን ላይ ሚጣ፣ ይቅርታ የምጠይቅሽ ስለምወድሽ እንጂ ቦታችን ሊቀር የሚያባብል ቦታ ሆኖ አይደለም። ለማንኛውም የመጣሽበትን ተናገሪ። በጣም ጥጋብ ላይ ነሽ እባክሽ። ችግር የለውም። ቀጣዩ አማች አንቺ ነሽ የምትሆኚው። ይልቅ የመጣሁት ቁርስ አቅርቤልሽ ነው። እስኪ እንቀስቅሹ። እንዴ አብራችሁ አይደል እንዳደራችሁት? አንቺ አቀሰቅሹ እንዴ ሚጣ? ሰራተኛ ማሽንም አዘኝ። የዝስኩሽን መስራት ግዴታ አለብሽ። ኧረ ጥጋብ! ወይ ጉድ! ፈተና የምትሆንብኝ እንግዲህ ይህች ናት። ጋሼ እንደምን አደሩ? ቁርስ ቀርቧል፣ ይነሱ። ጋሼ እንዴት ቢደክማቸው ነው እንደዚህ የተኙት? ጋሼ ምንድን ነው? ጋሼ ተነስ! ጋሼ ተነስ! ጋሼ ሉና ነው። እስካሁን አላየችው እንዴ? አላውቅም። እንግዲህ ጥሩ ብዬ ልኬያታለሁ። ምንድን ነች አላውቅም። በጣም ቆየች እኮ። ጋሼ ወይኔ ጋሼ ጉዱነናል። ምንድን ነው የሚያስጨውሽ አንቺ? ጋሼ ሚጣዬ፣ የኔ ፍቅር ምን ሆነሽ ነው? ምስጋና ምን ሆነ? ጋሼ ሙቷል፣ አርፏል። ምን? አዎ ጋሼ ሙቷል፣ አርፏል። ምንድን ነው የምታወራው አንቺ? ኧረ ዝም እና ከባድ እንቅልፍ ወስዶት ይሆናል። ምንድን ነው ባሌ ለምታማርችው? ያምሻል እንዴ? ምንም ያመኝ ነገር የለም። ሂጂ በደንብ ቀስቅሼዋለሁ። ትንፋሽም የለውም። ጋሼ ሙቷል። ሚጣ ተረጋጊ። ሰው ዝም ብሎ እንዴት ይሞታል? መስሎሽ ነው የሚሆነው። በቃ ተረጋጊ። እኔ እኮ ሕፃን ልጅ አይደለሁም። ከፈለጋችሁ ሂዱና እዩት። ጋሼ ሙቷል። ሚጣ፣ ልቡን እንደሚያሞት ታውቂያለሽ አይደለ? በቃ ትንሽ ልቡን አሞት ይሆናል። ሞተ ብለሽ ማማራቱን አቁሚ። መሞት አለመሞቱን ከኔ ጋር ከምትከራከሩ ሂዱ፣ ገብታችሁ ሂዱት። ሚጣዬ ተረጋጊ። በቃ እና ገብተን እናያለን። አንቺ አታልቅሽ። ግቢ።
ምንድን ነው የሚሻለው? ምን ይሻላል? ያው መቅበር ነው። መቅበርማ መቅበር ነው፣ ግን በምን አይነት መንገድ ነው የምንቀብረው? ያው ሰው በሚቀበርበት መንገድ ነው የምንቀብረው። ያው እኮ ሰውየው ሞቷል አይደል እንዴ? ምን አዲስ ነገር አለ? ብቻ እኔ ግን ፈርቻለሁ። ደግሞ አሁን ምንድን ነው ያስፈራሽ? አሁን እንኳን የፈራኋት ምጣን ነው። እንዴት እንደምናደርጋት አላውቅም። እሷማ እኔንም አናዳኛለች። ለቅሶ ላይ ከኛ በላይ አልቅሳ እኮ እኛ ልታሳጣን ነው ሀሳቧ። አንተም ያሳስበህ እሱ ነው? እና ምን ያሳስበኝ? ለቅሶ ላይ ከኛ በላይ እንዳዘነች አድርጎ ሲቆጠር እንዴት ያሳስበኝም? እንዴት አናድደኝም? ልጅቷ እንዴት እንደምታይን አታይም እንዴ? በቃ አውቃብናለች እኮ። ይህ ልታጠቁምብን እኮ ነው የሚፈራው። አይዞሽ፣ አትጠቁምብን። በምን እርግጠኛ ሆንክ? ቆይ ልጠቁምበት የምችልበት ምክንያት ምን አለ? ሰውየው ራሱን አላጠፋ፣ ታንቆ አልሞተ፣ ድንገት ነው የሞተው። እና እሷ ግን እንደዚህ አታስብም። እንዳታስባ ያላሰበች እንደሆነ ምን ታመጣለች? ምንም ባታመጣም ግለሰቦች ካወራች የሆነ ነገር መፈጠሩ አይቀርም። የእሷን ነገር ለእኔ ታዩ፣ እኔ እወጣዋለሁ። ሚጣ እኮ በቀላሉ የምትታለል ሴት አይደለችም። ለእኔ ጣዩ አልኩሽ እኮ። እንዴትም አድርጌ እኔ የማደርገውን አደርጋለሁ ካልክሽ፣ አደራ ግን። ችግር የለውም። ወይኔ ጋሼ እንዲህ በቀላሉ እነዚህ አረመኔዎች ናቸው ደግሞ ይገደሉ። ሚጣዬ የኔ ፍቅር በጣም ነው ያዘንኩት። አንድም ቀን እንደዚህ አይነት ነገር ይፈጠራሉ እያስብ ያላቅም። በምንድን ነው እንደዚህ ያደረጋችሁት? ንገረኝ። በምንድን ነው የገደላችሁት? አንቺ ልጅ ያምሻል እንዴ? ስለምን መግደል ነው የምታወሪው? ዝም በል። እኔም ማታለላችሁም። እሺ፣ በመጀመሪያም ልገሉት ትፈልጉ ነበር፣ ይኸው ተሳካላችሁ፣ ገደላችሁት። ሚጣዬ እኛ እኮ እንግደለው ስንል የነበረው ዝም ብለን ነው። ቀልድ እኮ ነው እንዴ? ቀልድ አይገባሽም እንዴ? አረ በጣም ተቀልዶ የለ እንዴ? ቀልዳችሁ ደግሞ በጣም የሚገርም ነው። ሚጣ ምን እየሆንሽ ነው? ካመንሽኝ እንግዲህ መኝ። አትልፋ፣ አላምንህም። ሰውየውን ለመግደል በተደጋጋሚ ሞከራችሁ፣ በመጨረሻም ግን ተሳካላችሁ። ሰምኛለሽ ሚጣ፣ ይህን እዚህ ባዘንኬሽን መለፍለፍሽን አቁሚ። አላቆምም። አንድ እውነት ልንገርህ፣ እናንተ እንደገደላችሁ ትጠቁማለሁ። እንደዛ ከሆነ የማታውቂው ማንነቴን አሳይሻለሁ። እሺ ሰማኛለህ? እኔ ልታስፈራራ አትችልም። እሺ ሄዳ የምታስፈራራውን አስፈራራ። ዝጊ፣ ዝጋ። አንተ ሰምኛለሽ? እዚህ ቤት በሰላም መኖር ከፈለግሽ አፍሽን ዝጊ። አፍሽን ዘግተሽ ኑሪ። ሰማሽ? አፋ እንድትዘጋ ትምህርት እየሰጠኋት ነው። ያባህል እንደ አንተ ልጅቷን ትንፋሽ እስኪያጣት ድረስ አንቀምድ ነው የምታረጋት። አለቃትም። ማን እንደሆንክ ትምህርት መስጠት አለብኝ። ማወቅ አለባት። ልትገላት ነበር እኮ። መግደል እንደሆነ ለእሱ አዲስ አይደለም። አይሻተር አፋን ስከፍት። ሚጣ ደግመሽ የማይሆን ነገር እንዳትናገሪ። አንተም ግን ከዚህ ክፍል ውጣ። ደግመሽ ሆነ እጅን እንዳታነሳ። ሰምተሽኛል አይደል? ሰምተሻል አይደል? ታሪኩ ውጣ አልኩ። በቃ ውጣ። ውጣ ውጣ ውጣ። ሂድ ውጣ። ምን ይሆንክ? ያማል እንዴ ስትሆን እንደነበረ እኮ አንቺ አላየሻትም። እንደፈለገች ትሁን። ታዲያ በዚህ መንገድ ዝም አስብላታለህ ያልከው? እንዴ እሌን አስጨረሰችኛ። መጀመሪያም እኮ ነግሬሃለሁ ልጅቷ በቀላሉ እንደማትቀበል። ዝም ልላት ግን አይገባም። አፏን ማዘጋት አለብኝ። አፏን በዚህ መንገድ እንደማታዘጋት ደጋግሜ እነግርሃለሁ። ጭራሽ እሌን ነው የምታስይዛት። ምን እያለች እንደነበረ እኮ አንቺ አልሰማሻትም። እናንተ እንደገደላችሁ ተጠቁማለሁ ነው ያለችው። ታዲያ የኔ ፍራቻ እኮ ይሄን ነበረ። ጭራሽ አሁን አንተ ገብተህ አጋጋልከው። እሺ አሁን ምንድን ነው የሚሻለን? እኛ እንደገደልን ጥርጣሬውን ያረጋገጥክላት። እሺ ከዚህ የተሻለ ሌላ አማራጭ ካለች ተናገሪ። አንቆ መግደል ከሆነ ያንተ የተሻለ ሀሳብ ቢቀር ነው የሚሻለው። ወልቴጅ ነው የሚጣው። የማውራሽ ነገር ነበር። ሰሚኛለሽ? አንቺንም እሱንም ማውራት አልፈልግም። አሳልፊኛው። ቆይ ሚጣ አንድ ደቂቃ አዋሪኝ እንጂ። እሱ እንደጀመረኝ አንቺ ልጨርሺ ነው? ስለምን ሞት? የምን መገዳደል ነው የምታወሪው? ይህንን ምስኪን ሰውዬ ገደላችሁት። ለእኔማ እንዴት ትመለሳላችሁ? የማይሆን ነገር አታውሪ። እኛ በፍጹም አልገደል ነው። እና እናንተ ልገሉት እንዳሰባችሁ ሰቅ እሱ ቀድሞ ሞት አይደለ? የማይመስል ነገር። ሚጣ መሞቱን እንኳን ያወኩት እኮ ከአንቺ ነው። አንቺ እኮ ነሽ የነገርሽኝ። እሱማ ሆን ብለሽ ያቀነባበርሽው ነገር ነው። እባክሽ ሚጣ ይህን ስትይ ማንም እንዳይሰማሽ። ኧረ እባክሽ ኃጢአትሽን ደብቄ እኔም ኃጢአተኛ እንደሆነ የፈለግሽው? እኔ በፍጹም ይሄን አላልኩም። ደግሞ ስሚ፣ ባላደረግኩት ነገር ስሜ እንዳታጠፊው እሺ? ማድረግሽና አለማድረግሽን እኔ ሳልሆን ህግ ይዳኝሻል። እሺ ሚጣ
ይሄ ነገር አያዋጣሽ። በቃ ተይኝ። የዋኔን ሀዘን ልዘንበት እባክሽ ተይኝ። አዛኝ ቅቤ አንጓች ማለት አንቺ ነሽ። በቃሽ ሚጣ። ቤት የሰጠሁሽ እኮ ሰላም ይሻላል ብዬ ነው። እሺ አታብዡ። ልክሽን ወቂ። በቃ ዞር በይልኝ። አሁን ልውጣበት። ኧረ እባክሽ። እሺ ጥሩ እንዴ ለምን ቆልፍብኝ? በሩን ክፈችው አንቺ ባለጌ። እንግዲህ አርፌ አልቀመጥም ካልሽ ምንም ማድረግ አይቻልም። እውነትን ነች ጥጋበኛ። መታነቅ ሲያንሳት ነው። እና ምን አደረግሽ? ምን አደርጋለሁ? ቆልፌባት መጣሁ። እቺ ማንም ኩታራማ እንደዚህ ስጋት ልትሆንብን አይገባም። ሬሳው እኮ ነው የልብ ልብ ሲሰጣት የነበረው። ተይ ሉላ ተይ። ሙት ወቃሽ ማትሆኝ ሙት አትወቃሽ ተይ። አንተ ደግሞ ቀሉን ተውና ይልቅ እንቅበረውና ዘመዶቹ የሚጠሩ እኮ በቃ ደውይላቸውና ለእያንዳንዳቸው አሳውቂያቸው። ምን ብዬ ልደውል? ፈርቼ እኮ ነው። የኔ ቆንጆ ምንም የሚያስፈራ ነገር የለም። ይኸውልሽ ትደውይላቸውና መናገር እስካቅትሽ ድረስ በጣም ታለቅሻለሽ። በጣም ተረጋግተሽ ንገሪኝ ሲሉ አሁንም ጇ ያለ እንባ በቃ በደንብ ማልቀስ ማስመሰል። አሁንም ተረጋጊና ንገሩን ሲሉሽ ይኸውልሽ በተቆራረጠ ምስጋና ሞተ፣ ምስጋና ጥሎኝ ሄደ፣ ሞተ ማለት ብቻ። ቀልደኛ። እንደዚህ ቀላል ቢሆንማ ጥሩ ነበረ። በጣም ቀላል ነው አንቺ ካላከበድሽው። እሺ ከማን ልጀምር? ከፈለገስ ጀምሪ። እንዴት እንደሚያስጨንቆ ስላልገባህ ነው። ሉላዬ ግን ከመደወላችን በፊት ሚጣን በደንብ ማስጠንቀቅ አለብን። ምን ብለን ነው የምናስጠነቅቃት? ምንም የምትሰማ ሴት እኮ አይደለች። ከደወልንላቸው ከሁሉም ግልብጥ ብለው ነው የሚመጡት። መቼም እንደቆለፍንባት አንከፍትም አንል። ስለዚህ ምን ይሻላል? ያልሽ የሚሻለውማ አንድ አማራጭ ነው ያለን። እሱም በደንብ አድርጎ ማስፈራራት። በምን? ያው ድጋሚ በማስፈራራት ነው። በደንብ እንድትፈራ በማድረግ ቆይ ለምስኬ ነው ወይስ ለራስሽ ነው እንደዚህ አይንሽ እስኪያብጥ ድረስ የምታለቅሽው? እኔ እንደናንተ ውስጥ የሰይጣንነት የለም። አይ ለምስኬ ከሆነ እሱ እንግዲህ አንድ ጊዜ ሄዷል። ለራስሽ አልቅሽ ብዬ ነው። ለአንተ ይለቀስልህ። ምን ይሁን ብዬ ነው ለእኔ ማለቅሰው? ከዚህ በኋላ መኖር ከሞት ይልቅ ስለሚከብድሽ ነዋ። እያስፈራራኸኝ ከሆነ የወንድ ልጅ ነኝ። እሺ አልፈራም። በእናትሽ ደግሞ የሴት ልጅ ነሽ እንዳትረሹ ብዬ አይደለም። የሴት ልጅም ብሆን አልፈራም። እሺ ይህንን እወቀው። ይኸውልሽ አንቺ ትዩ ሰውየውን እኔ ነኝ የገደልኩት። ለአንቺ እንደምመለስ በምን አወቅሽ? ሞት የምፈራ ይመስላል? ሞት የማትፈሪ ከሆነ ደግሞ የማያልቅ ስቃይ ትሰቃያለሽ። ጫፌን እንድነካኝ እድል አልሰጥም። አንቺ ማለት እኮ ፍቅረኛ ነበርሽ። ቆይ ብዙ ሳንጨካከን ብንግባባ ጥሩ አይመስልሽም? እሱማ ማንነትህን ሳላቅ ትታልዬ ነበር። አሁን ግን ማንነትህን አውቄያለሁ። በጨት እራሱ አልነካም። አንቺ አልኩሽን ዝጊ። እሺ ትሰሚኛለሽ? እወርጥሻለሁ። ልቀቀኝ! ልቀቀኝ! ወይኔ ይችልሽ ዘንድሮ ልታሳብለኝ ነው እንዴ? ቆይ ያምሻል እንደ አንቺ ሴትዮ? ምንም የሚያመኝ ነገር የለም። ቤት ውስጥ ሬሳ ተኝቶ እንደዚህ እንደማይባል እንኳን ወጉን አታውቅም። ተነስ፣ ውጣ! አሁን ቤቱን ለቆጣልኝ። ተነስ! ወጉን ካወቅሽ ሬሳ አስቀምጠን ፖሊስ ጋር ሄዳለሁ የምትይውን ነገር አቁሚያ። እንደዚህ አይነት ቀልድ ተይ። አንገቴን ስላናከኝ በዚህ መታስቆመኝ ይመስላል። ቆይ እስኪ ምንድን ነው የምትፈልጊው? የምትፈልጊውን ነገር በሙሉ ንገሪ፣ እኔ አደርግልሻለሁ። ብቻ ግን አፍሽን ዝጊው፣ ዝጊው። የምፈልገውማ ከዚህ ቤት እንድታስወጪ ነው። ከዛ ማድረግ ያለብኝ እኔ ራሴ አውቃለሁ። ሚጣ እልሄን እያስጨረሽኝ ነው። ነገርኩህ እኮ እኔ ጋር የሚቀየር ምንም ነገር እንደሌለ። ስለዚህ በንግግር አንግባባ ማለት ነው? ጥሩ፣ እስኪ በድርጊት እንግባና እንየዋ። ትሰማኛለህ? ጫፌን እንዳትነካኝ አንተ አውሬ። እንዳልነካሽ ከፈለግሽ ዝም ማለት አለብሽ። አሁንም ቢሆን
ምንም የሚቀየር ነገር አይኖርም። እሺ እሺ፣ እሱን በጉልበት ካወራን በኋላ ብናየው አይሻልም? ጫፌን እንዳነካኝ። እሺ እጮዋለሁ። መጮህ መብትሽ ነው። መጀመሪያ ግን እንደ ፌንጣ እንጣት የምትልውን ነገር ላሰሽ ይሻላል። ማለት ሬሳ የት ገባ እንዴ? ስማ እንዴ? ንቂ ሉላ